ዓለማችን እጅግ በሚደንቁና ሲሰሙ ሲታዩም ለማመን በሚቸግሩ ባህሎች፣ ልማዶች እንዲሁም የአኗኗር ዘይቤዎች በሚከተሉ በርካታ ማህበረሰቦች የተሞላች ናት። እንዲህ ያለ እንግዳ ባህል ካላቸው ማህበረሰቦች ደግሞ ቶራጃዎች ይጠቀሳሉ። ኢንዶኔዥያ ውስጥ በሚገኘው ሱላዊሲ ደሴት ላይ በደመና የተከበቡ ተራራዎች አካባቢ የሚገኝ ሸለቆ አለ። የዚህ ሸለቆ ስያሜ ጣና ቶሮጃ ወይም የቶርጃ ምድር ይባላል። እንግዲህ እነዚህ ተራሮች ናቸው ቶርጃዎችንና ባህሎቻቸውን ለክፍለ ዘመናት ጠብቀው ያቆዩአቸው። እነዚህ ካሏቸው ሀብቶች ሁሉ አለኝ ብለው የሚኮሩበት ታላቁ ሀብታቸው የውሃ ጎሽ የሆኑ ማህበረሰቦች በቁመት ረገድ ረጃጅሞች ናቸው። ጎሾቻቸውን እጅግ ከማክበራቸውና ከመውደዳቸው የተነሳ ቀንዶቻቸውንና ጆሮዎቻቸውን በውብ ቅጠሎችና የተለያዩ ቀለማት ባሏቸው አበቦች ሲያስውቧቸው መመልከት እንግዳ ነገር አይደለም። ሌላው ቀርቶ በጌጣጌጦች ያሸበረቁ ቤቶቻቸው ቅርጽ ራሱ በጎሾቻቸው ቀንዶች ቅርጽ ተመስጦ ላይ የተነደፉ ናቸው። ታዲያ እነዚህ ልዩ ማህበረሰቦች አንድ በጣም ድንቅ የሚል ባህሪ አላቸው። የቀብር ስነ ስርዓት። አንድ ቶሮጃ በሚሞትበት ጊዜ ሬሳው በደንብ ተደርጎ ከተገነዘ በኋላ ከቤተሰቦቹ ጋር እዛው አንድ ቤት ውስጥ እንዲኖር ይደረጋል። ማህበረሰቡ አንድ ሰው ሲሞት ታሞ ነው የሚል አረዳድ አለው። ይህም የሚሆንበት ዋነኛ ምክንያት የሟች ቤተሰቦች ለተገቢው ሽኝት የሚሆን አስፈላጊ ነገሮችን እንዲቆጥቡና እንዲያዘጋጁ ለማስቻል ነው። ነገር ግን ይህ የዝግጅት ጊዜ እስከ ዓመት ድረስ ሊደርስ አሊያም ከዓመት በላይም ሊያልፍ እንደሚችል ልብ ይበሉ። በዚህን ሁሉ ጊዜ ከሟች በድንጋር መኖር ለቤተሰቦቹ ግድ ይሆንባቸዋል። እንግዲህ ቁጠባውም ዝግጅቱም ከተጠናቀቀ በኋላ የሚከተለው የቀብር ስነ ስርዓት ነው። ቶሮጃዎች ለቀብር ከፍተኛ ትኩረት ይሰጣሉ። በቶሮጃዎች ዘንድ አንዲት ነፍስ ከስጋ ከተለየች በኋላ ምድርን ለቃ እንድትሄድ የጎሽ መስዋዕት ግድ ይላታል ብለው ያምናሉ። ስለዚህ በቀብር ወቅት ቢያንስ እስከ 6 የሚደርሱ ጎሾችን ስለ ነፍሷ ብለው ማረድ ይጠበቅባቸዋል ማለት ነው። ውድ የኢትዮጵያ ቤተሰቦች ለሟች ነፍስ የታረዱት ጎሾች ከቀብሩ በኋላ ስጋቸውን ለለቀስተኞቹ ለማብላት የሚውል ሲሆን ቶሮጃዎች ቀብር ከሚከውኑባቸው ወቅቶች ግንቦትና ጥቅምት ብቻ መሆናቸውንም ማስታወስ እንፈልጋለን።